ለተደጋጋሚ ጉዞዎች ፍጹም ምቹ የሆነና ሊገዟቸው ከሚችሉ የዓለማችን የግል ጄቶች መካከል አንዱ የሆነው ይህ አውሮፕላን በሆንዳ አውሮፕላን ኩባንያ የተገነባ ነው። የ7 መቀመጫ አቀማመጥ ያለው ሲሆን ለክልላዊና መካከለኛ ጉዞዎች በቂ የሆነ እስከ 2900 ኪሎ ሜትር የሚደርስ የበረራ ርቀት ይሰጥዎታል። ምንም እንኳን መጠኑ አነስተኛ ቢሆንም በክፍሉ ውስጥ ካሉ ፈጣን ጄቶች አንዱ በመሆን በሰዓት ከ724 ኪሎ ሜትር በላይ በሆነ ፍጥነት መብረር የሚችል ሲሆን እስከ 5 ቶን የሚደርስ አጠቃላይ ክብደት መሸከም ይችላል። ከሌሎች ግዙፍ የግል ጄቶች ጋር ሲወዳደር መጠኑ በጣም አነስተኛ መሆኑ የዋጋውነቱ ከሌሎቹ በሰፊው ዝቅተኛ እንዲሆን አድርጎታል። ከዚህ አነስተኛና ፈጣን የግል ጄት ጋር ምን ሐሳብ አለዎት? ሐሳብዎን በኮሜንት አጋሩን። ይህ መረጃ ለሌሎችም እንዲደርስ ሼር ያደርጉ። አጓጊ የአውቶሞቲቭና የቴክኖሎጂ